የራሺያ የቀጠለው ጥቃት ከአንድ ቀን የተኩስ አቁም በኋላ ራሺያ ዛሬ ሌሊቱን ከፍተኛ ጥቃት አካሂዳለች በዩክሬን ላይ። ጥቃቱም 96 ድሮንና 3 ሚሳኤልን ያካተተ ነበር። ጥቃቱም 3 ቦታዎችን ያካተተ ሲሆን ካርኬቭ፣ ዴኒፕሮና ቸርስክ የተባሉ ቦታዎችን ያካተተ ነው። የዩክሬን ኤርፎርስ ዩኒት እንዳለው ከሆነ 47 ድሮኖችን መቶ መጣሉንና 47ቱን ደግሞ አቅጣጫ ማስቀየሩን ተናግሯል። የሞተ ሰው እንደሌለና በንብረት ላይ ግን ከፍተኛ አደጋ እንደደረሰ ገልጸዋል። ቮሎዲሚር ዜሌንስኪም የአውሮፓ ሀገራትና የዓለም ሀገራትን ጦርነቱ እንዲቆም ፑቲን ላይ ተጽዕኖና ፑሽ እንዲያደርጉ እየተማጸኑ ይገኛል። ሆኖም ፑቲን ዘላቂ ተኩስ አቁም ስምምነት እንጂ የአጭር ጊዜ ወይም የወራቶች ስምምነት አልፈልግም ብሏል። ዜናውን ከወደዳችሁት ላይክ፣ ፎሎ እና ሼር በማድረግ ቤተሰብ እንላለሁ።